አሁን ሀብተ ማርያም ምእመናን ዕጣን ገዝተው ያጭሱ ብሎ ክርስቶስ መድኃኒታችን ቃል ኪዳን ሰጥቷቸዋል። ያመመው ሰው ከአቡነ ሀብተ ማርያም ገዳም ሂዶ ታቦታቸው ካለበት ስፍራ ሂዶ ካህኑ ይጠነው ነው። እንዴት ያለ ነገር ነው! ሸቃጭ ገዳማት ሁሉ ሸቃጭ ነው። ከገዳማቸው ትሄዱ ገዳሙ ራሱ የገዳሙ መነኮሳት ሸቃጮች ናቸው። ዕጣን ምእመናን ከቤታቸው ወስደው እንዲያጨሱ አንድ ምእመን ከቤቱ ወስዶ አጨሰ ማለት ጣዖት ካመለከ ቁጥር ነው። ምክንያቱም ዕጣን የሚታጠነው ቤተክርስቲያን በካህን እጅ ብቻ ነው። ምክንያቱስ ለጌታችን ወርቅ ከርቤና ምንድን የገበሩለት ዕጣነ አብኡ በእንተ ክህነቱ ካህን ሊቀ ካህናት ሰያሜ ካህናት ነህ ሲሉ ዕጣን አስገብ። ዕጣንን ከተባረከ በኋላ እንኳን ማጨስ መንካት እንኳን አይቻልም። ማንኛውም ሰው ከቤቱ ማጨስ አይችልም። ከገዳም ግን እንካ ከቤት አጭሰው እያለ ይሸጡለታል። ዘቢብ ብላ